የስነ ፍጥረት ኮርስ ክፍል 10 ሐሙስ የሚለው የዕለቱ ስም ሐምሰ ከሚለው የግዕዝ ቃል የተገኘ ሲሆን አምስተኛ ማለት ነው። የሐሙስ ፍጥረታት እግዚአብሔር በዕለተ ሐሙስ ምንና ምን ፍጥረት ፈጠረ ቢሉ አንደኛ በእግራቸው የሚሽከረከሩ፣ በክንፋቸው የሚበሩ፣ በልባቸው የሚሰቡ፣ በየወገናቸው በየዘመዳቸው ስፍር ቁጥር የሌላቸውን 3 ፍጥረታት ፈጠረ። ዘፍጥረት 1 ከ20 እስከ 22። ከዚህም በኋላ ብሄሞትን በየብስ ሌዋታንን ደግሞ በባህር አስፍሯቸዋል። ዕዝራ ሱቱኤል 4 ከ49 እስከ 53። ምግባቸው ምንድን ነው? ብሄሞት በየብስ ካሉ ፍጥረታት ከሰው በቀር ሺህ በፀጉሩ ይገባል። ያንን እየተመገበ ፈጣሪውን እያመሰገነ ይኖራል። ሄኖክ 16 ከ13 እስከ 14። ሌዋታንን በባህር ከሚኖሩ ፍጥረታት ውስጥ ሺህ በፀጉሩ ይገባል። ያንን እየተመገበች ፈጣሪዋን እያመሰገነች በባህር ትኖራለች። ሄኖክ 16 ከ12 እስከ 13። አኗኗራቸው እንዴት ነው ቢሉ የምድርን 2/7 የሰጣቸው ሲሆን ወይም የነሱ መኖሪያ ሲሆን ለብሄሞትና ለሌዋታን አንዳንድ 7ኛውን ከ3 ከፍሎ አንዱን እነሱ የሚተኙበት አካላቸው የሚያርፉበት፣ ሁለቱን ደግሞ ምግባቸው የሚቀርብበት አድርጎላቸዋል። ብሄሞትን በቀኝ በየብስ ሌዋታንን በግራ በባህር አስፍሯቸዋል። ሁለቱም በምድር ዙሪያ ተጠምጥመው ምድርን እንደ መቀነት ከበው ይኖራሉ። በሐሙስ ከተፈጠሩት ውስጥም በባህር ውስጥ ተፈጥረው በረው ወደ የብስ ወደ ደረቁ መሬት የወጡ፣ በዚያው በተፈጠሩበት በባህር ውስጥ የቀሩ፣ ወጣ ገባ እያሉ ከባህር ወደ የብስ ከየብስ ወደ ባህር ወጣ ገባ እያሉ የሚኖሩ ይባላሉ። ከነዚህም ፍጥረታት ውስጥ የሚበሉና የማይበሉ፣ ለሰው የሚገዙና የማይገዙም አሉ። የሐሙስ ፍጥረታት ምሳሌነት በባህር ውስጥ የሚኖሩት ምሳሌነታቸው በእግዚአብሔር አምነው በስሙ ተጠምቀው በዚያው ጸንተው የሚኖሩ ሰዎች፣ ሁለተኛ ደግሞ ግብራችንን አንተውም ብለው ሲሰርቁ ሲቀሙ የሚኖሩ የኃጥአን ምሳሌ ናቸው። ወጣ ገባ እያሉ የሚኖሩት ምሳሌነታቸው ደግሞ አንድ ጊዜ ወደ ዓለም አንድ ጊዜ ወደ ገዳም ሲመላለሱ የሚኖሩ መነኮሳት፣ አንድ ጊዜ ወደ ሃይማኖት አንድ ጊዜ ወደ ክህደት የሚወላውሉ ሰዎች ምሳሌ ነው። በባህር ተፈጥረው በረው ወደ የብስ ከሄዱት ደግሞ ከዓለም ተለይተው ድምፀ አራዊቱን ጸባ አጋንንቱን ታግተው የሚኖሩ የመናንያን ምሳሌ ነው። በባህር ተፈጥረው በረው ወደ የብስ የሚኖሩ የከሃዲዎች ምሳሌ ነው። በሃይማኖት ኖረው በኋላ ይከዳሉና። በልብ የሚሳቡ የመንግስት ምሳሌ ናቸው። እነዚህ በልብ በደረት ተስበው ፈቃዳቸውን እንደሚፈጽሙ መንግስትን በልቡ ያሰበውን ይፈጽማል ይሰራል። በእግር የሚሽከረከሩ ሁሉን ትተው ከሴት ከወንድ ርቀው ድንግልናቸውን ጠብቀው የሚኖሩ የመናንያን ምሳሌ ናቸው። በክንፋቸው የሚበሩት አላውያን ነገስታት ካሉበት ገብተው